እግዚአብሔር ስሙ ይባረክ። አገልጋይ እስኪ ተነስታችሁ ከልብ እስኪ አመስግኑልኝ። እውነት ተነስታችሁ በእግር እውነት እግዚአብሔር ይባርክ በሉ። እኔ የሆነልን ዛሬ ሳምንት ኦሮብ ዕለት ነው። እኔ ቁጭ በሉ እግዚአብሔር ይባርካችሁ። እና ከክፍለ ሀገር ከመጣው ይሁድ ነበረ ምንም በሌለበት ኦሮብ ነው ያዛት ምናምን አሉ። ኦሮብ ጀምራ በቃ ልክ እንደያዛት በዛው አፍ ማውራት አትችልም። ኦሮብ እንደያዘ ሐሙስ ዕለት በቃ ሞተች። ፋዘር ማዘር ናት የታመመችው ማለት ነው። ፋዘር ደግሞ ደውሎ በቃ ሳትታመም ሞታለች እንዳንባል ብሎ ወባ ምናምን አለ። እኔ ደግሞ በቃ ለመሄድም ትራንስፖርትም ሞተች። በቃ ጸጥ አለች፣ ምንም አታወራም። ከዘመድ ሁሉ ተጠራ። ለኔ ደግሞ ፋዘር ደውሎ እስኪ ልትድንም ትችላለች ምንም አይታወቅም አለና ሐሙስ ዕለት ደወለ ወባ ምናምን አለ። ወባ ብሎ ሲደውልኝ እኔ ደግሞ እስኪ በቃ ከከበደ መጣለው ምናምን አልኩትና ዓርብ ዕለት እዚህ ቸርች መጣው። ምንም አላቅም ነበረ። በዚህ ሰዓት አካባቢ ልከልን ወጣ እያለን ደውሎ በቃ ነገ ጠዋት እንድትመጪ ሞታለች ታስራ ሁሉም ነገር በቃ አልቋል። ሰው ሁሉ በቃ ሁሉም ነገር አልቋታል እና ነገ ሌሊት እንድትመጪ ሞታለች ምናምን ሲሉት አይነግሩኝም። በቃ ታማለች ነው ምሉኝ። እና በአጋጣሚ ልጅ ሰዎቹን ሲያለቅሱ ሰማው እኔ ማለት ነው። እና ሳለቅሱ ሰምቼ ለእግዚአብሔር ሰው ነገርኩት። በዚህ መድረክ ላይ እዚህ ጋር መጥቼ ነው እያለቀስኩ ማለት ነው። በሰዓቱ የጸለይኩም እኮ እዚህ ጉባኤ ፊት እኮ ነው፣ በአካል አይደለም በስልክ እዚህ ጉባኤ ፊት ነው ማለት ነው። ውሃ ያዢ ተባለች። ውሃ ያዘችና ጠጣች። ያ ውሃውን ስትጠጣ አስመለሳት። ዋው እሺ ዋውን ልክ ታስመልሳት ምንም ምግብ ቀምሳ አታቅማሉ። ምግብ ስጡኝ አለች። ምግብ ቀመሰች። በቃ የሞተችዋ አሁን ደህና ነች ምናምን። በጥዋት ደግሞ ሲደውላችሁ ደህና ነች እኮ አሁንማ እግዚአብሔር ይመስገን ሄደሽ መመሰከር አለብሽ አሉ። ዓርብ ዕለት ልመጣ ነበረ ሳልመጣ በቃ ምንም አልተመቸኝም መሽቶብኝ፣ ለዛ ነው የቀረሁት ማለት ነው። አሁን ድናለች እግዚአብሔር ይመስገን። ቸርቹም ገበያውም እያደረገ ነው። እና እግዚአብሔር ሰው ዘመን ልጆቹ ዘር መንዘር እግዚአብሔር ይባርክ። ተባርከ እስከ ዘላለም ለኛ አንተ ለፈጠረው እግዚአብሔር ተባርከ ቅር። እና ደግሞ ሌላ ምስክርነት ደግሞ ባለፈው ነግረሽ ነበረ ማለት ነው። እና በጣም አሞኝ ዝም ብዬ እስኪ ሐኪም ቤት ምናምን ልሂድ ብዬ እነሱ ናቸው ሂጂና ታይ ምናምን አሉ። የ3 አመት ማርፌ ምናምን ማይጸን ነው የሚያደርጉት ማለት ነው። እሱን አርጓሉ ምናምን ብዬ ሆስፒታል እጄ ታየውና እንዳለ ማይጸኑን አውጥታ አየችና ምንም ነገር አይታይ ምናምን አለች። ከዛ እሱ ማክሰኞ ነበር። ኦሮብ ዕለት የእናቶች ፕሮግራም ነበር ጸሎት ማለት ነው። እሱም ፕሮግራም ሲሄድ እንደዚህ መሬቱን ሲረግጥ በቃ ያንቀጠቅጠኛል። ምንም መረገጥ አልቻልኩም እኔ እና በጣም አሞኝ በቃ ቸርች ጸሎት እየርኩኝ ሰይጣን በጆሮ እየመጣ ታይ ባክሽ ምን አረግልሻል አትጂ ቸርች ለምን ትሄጃለሽ? ዝም ብለሽ ወደ ላፍቶ ሂጂና ዞር ዞር ብለሽ ነይ እያለኝ በቃ ራሴ እየመጣ በጆሮ እንደዚህ ያወረኛል። ሰይጣን ነው የሚያወራው። ከኔ ጋር ሰው የለም እኮ ጭንቅላቱ ስለሚመታ ከኔ ጋር ማንም ሰው የለም። አትጂ ባክሽ ለምን ትሄጃለሽ? ሂጂ እንደዚህ ሄደሽ ለምን አትመለሽም? እንደ ዞር ዞር ብለሽ ይለኛል። ሂጄ ማብራቱን ተሻግሬ በኢየሱስ ይሄማ መንፈስ ነው እኔ ጋር ሰው አለ የለም አልኩትና ተመለስኩት። ወደ ቸርች መጣሁ። መተን ጸሎት አድርገን ምናምን ነግሬያት እንትኑን ምናምን አርጭታ በቃ ምንም አትሆኝም ትድኛለሽ ምናምን አለች። ሄርኩት በኋላ ደውይ የእግዚአብሔር ሰው ይጸልይልሻል አለች። እንደዚህ ሲረግጠው ማይጸኑ አውጥቶ ስለነበረ መረገጥ አልችልም፣ ያንቀጠቅጠኛል ማለት ነው። በጣም ያንቀጠቅጠኛል፣ ግን ሳወራ በጣም ቀላል ይመስለኛል። እውነቴን ነው የምላችሁ። እና ልክ ማታ ውሃ ያዢ ብለኝ ሲጸልይልን ያ በሽታ ወዴት እንደዚህ አላቅም። እኔ ተመልሼ ሆስፒታል ሂጂና በአትራውሶን ትታያለሽ ተባልኩኝ። ከዛ እኔ ተመልሼ ማይጸኑን አውጥቼ በኢየሱስም አልሄድም ቃል በኪዳን አምላክ እኔ እድናለሁ ካልሆነ ማይጸኑንም አላሳይም እንደም ልጅ ነው ምረገዘው ብዬ በራሴ ባንተ ስም ቃል አወጣው እና ቃል አውጥቼ እሺ ብዬ ባለፈው ልክ ሂጄ ስታይ እርጉዝ ነሽ ተባልኩኝ። እና እሱም ብቻ አይደለም እና ደግሞ አሁን ከእንደገና ደግሞ ወንድ ልጅ ትወልጃለሽ ተብዬ እዛ ቸርች ነበረ። ገና ሳልረግዝ በፊት ነው እንደዚህ የተባልኩት። ባለፈው ሆስፒታል ሂጄ አትራውሶን ሲነሳ ወንድ ልጅ ነው የረገሽው ምናምን ተባልኩኝ። እግዚአብሔርን በደንብ አድርጋችሁ አመስግኑልን። በቃ እዛው አለቀ አልኩት። አሜን። ፈውስሽ የጸና ይሁን። አሜን። ከየትኛውም አገልግሎት ይልቅ እዚህ ጉባኤ ፊት በስልክ
እዛ እኮ ኦልሬዲ ሞታለች ይባላል። ሞታለች። ብዙ ሰው ነበር አይደል? በቃ የጸለይኩት በአካል አይደለም በስልክ እኮ ነው። እዚህ መድረክ ላይ ሆኜ እያገለገልኩ ሳለ ጸለይኩ። ከዛ ወዲያው በቃ ሞታለች ተብላ የምትጠራው እናት እኔ ስሟን ሲጠራ እማ ምናምን ስል አቤት ነው ያለችው። እውነት ያው ሰምታችሁ ሆነ በማይክ ነው። ሁለተኛ ደግሞ ምንድነው ልክ ውሃውን አጠገብ ላለው ሰው ውሃ ያስላት ነው ያልኩት። ከዛ ውሃ ሰጠነው። እዚህ ስንጸልይ እዛ ቦሚት ያደርጋል መንፈሱ ሊገል የመጣ ማለት ነው። ጌታ ይባረክ። ከዛ እዛው ሰዓት አይደለ ከአልጋ ወርዳ ተራመደች። ከዛ ተራምዳ ሄደች። ይችላል እግዚአብሔር። እውነት በጣም ገርም ነው። ባለፈው ራሱ እኔ ክፍለ ሀገር ሁኜ እዚህ ደወልኩት። አጎታችን ምስት ሞታ ምንም ከገበያ እየመጣች ነው። መንገድ ላይ ወደቀች። ሰው ለራሱ ሸርብ ምናምን ቀዶ ነው ያሰራት። ሴትዮዋን አስሯት ሁሉም ሰው አልቆ ልጅም የላትም። በጣም ባለቤቷ እያለቀሰ ምናምን አረ በኢየሱስም አትሞትም ምናምን ብዬ ወደ ውጭ ወጣ አልኩትና ስልክ ደወልኩት። ላንተ ሲደውል ሊገላት የመጣ መንፈስ በኢየሱስም ተወጋ አልክ። አሜን። ከዛ በኢየሱስም አፏ ተከፈተ ሲል ልክ እሷ ጸጥ ባለችበት ብላ ስቅታ አላ እንደሱ እያረጋት ነፍሷ መጣ። ሰው ሁሉ ምንድነው አንቺ ምን ይዘሽ መተሽ ነው ምንድነው ምናምን ያለ ሰው ሁሉ ማጀመረ። እሱንም እግዚአብሔር አመስግኑ እና ብዙ ምስክርነት አለ። ግን እግዚአብሔር ሰው ሰዓት በሰዓት ምክንያት ዛሬ ምስክርነት በምስክርነት ሆነሻል። እግዚአብሔር ይባረክ። አሜን። ክብር ሁሉ ለማን ይሁን? ለጌታ ይሁን። አሜን። እግዚአብሔር ይባረክ።